ለውጡ ከመጥፎ ስርዓት ወደ ጥሩ ስርዓት ነው ወይስ ስልጣንን ከነንትና ወደ ነንትና ወደ ተረኞች ማሻገር ነው? እኔ አልገባኝም። ትንሽ ግራ ገብቶኛል። የኔን ቁስል የማያክም የኔን ማህበረሰብ ችግር የማይፈታ ለውጥ ከሆነ ያለው ጣላቀው ባለቤቱን ካልናቁ አጥሩን አይነቀንቁም ይላል የኛ ማህበረሰብና ተንቀን ስለሆነ በጣም ይቅርታና ምናጨበጨብበት ጊዜ ላይ ያለን አይመስለኝም። እንደ ማህበረሰብ ስናሸንፍ ድል ስናደርግ ያኔ በጋራ እናጨበጭባለን። እባካችሁ አታጨብጭቡ። ስለዚህ ተንቀናል። ተከብረን ራሳችን ማስከበር መቻል አለብን። እኔ ሰይጣንም ይሁን የአማራን ክልል ወይም የአማራን ህዝብ ጥቅም ለማስከበር ከመጣ አባሉ ነው የምሆነው። ምክንያቱም ዓላማዬ ያ ስለሆነ ማለት ነው። ስለዚህ ወደዛ ብናመራ ጥሩ ነው። አውቃለሁ ችግሩ ብዙ ነው። የመጣውን በረጅም ጊዜ ነው። በጣም ዘርፈ ብዙ ነው። ጣራው በተቀደደ ሆስፒታል ነው የምንታከመው። በዳስ ትምህርት ቤት ነው የምንማረው። መሰረተ ልማት የለም። ይሄ ሁሉ ግን ከመኖር አይበልጥም። መጀመሪያ መኖር አለብን። ስለዚህ መኖራችንን እባካችሁ አስረግጡልን።